በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ፀሐይ አባ ገብረ ማርያም የታላቋ የደብረ ፀሐይ ቅድስት ማርያም ካቴድራል አስተዳዳሪ፣ የተከበራችሁ መምህራን ቤተ ክርስቲያን፣ ለዚህ ጉባኤ የታደማችሁ ሁላችሁም አባቶች፣ ወንድሞች፣ እናቶች፣ እህቶች እንዲሁም ሕፃናት እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር የከበረ የተመሰገነ ይሁን። ዛሬ እንደ እግዚአብሔር ቸርነት ረድኤተ እግዚአብሔርን አጋዥ አድርገን የአፍሪካ ሐዋርያ በሚል ርዕስ እንማማራለን። የትምህርታችን ርዕስ ማን ነው የሚለው? የአፍሪካ ሐዋርያ። ዕለቱ እንደሰማችሁት የካቲት 23 ቀን ስለሆነ ታላቁ ሊቀ ሰማዕት ገበዘ ኢትዮጵያ የኢትዮጵያ ጠባቂ የሚባለው ቅዱስ ጊዮርጊስ በአማላጅነቱ ለሀገራችን ለኢትዮጵያ ታላቅ ትድግና ያደረገበት ዕለት ስለሆነ እንደተነገረው በኢትዮጵያ የሰሜን ተራሮች ላይ በጠላቶቻችን አፎቻቸው ተባርከው የመጡ መድፎች ድል የተነሱበት ዕለት ስለሆነ ስለዚህ ዛሬ በዚህ ርዕስ የአፍሪካ ሐዋርያ ስለሆነችው ስለ ኢትዮጵያንና አፍሪካን ስለሚወክሉት ኢትዮጵያውያን ሐዋርያት እንማራለን። ስለ ጦርነቱ አይደለም፣ ስለ ጀብደኝነቱም አይደለም፣ ስለ ኃይለኝነቱም አይደለም። በእግዚአብሔር ስለመመከታቸውና የእግዚአብሔር ስለመሆናቸው ግን መማር አይገባንም? አዎ ዛሬ ቀን ሰጥቶታል። በእውነት ለዚህ ያደረሰና አምላካችን እግዚአብሔር የከበረ የተመሰገነ ይሁን። ዘመኑ ዘመነ ሐዲስ ስለሆነ የምንነሳውም የአፍሪካ ሐዋርያ ተብሎ ከሚጠራው ከኢትዮጵያዊው ሐዋርያ ከባኮስ ታሪክ ይሆናል። ይህን ታሪክ በመጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 8 ቁጥር 26 ጀምሮ እናገኘዋለን። እርሱን በንባብ አሰማቸዋለሁ። የጌታ መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደሆነ መንገድ ሂድ አለው። ተነስቶም ሄደ። እነሆም ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስ መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሩጦ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማና በውኑ የምታነበውን ታስተውለዋለህን አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበውም የነበረ የመጽሐፉ ክፍል ይህ ነበረ። እንደ በግ ወደ መታረድ ተነዳ። የበግ ጠቦትም በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ። ሕይወቱ ከምድር ተወግዳለችና
ትውልዱስ ማን ይናገራል? ጃንደረባውም ለፊልጶስ መልሶ እባክህ ነቢዩ ይህን ስለማን ይናገራል? ስለ ራሱ ነውን ወይስ ስለ ሌላ አለው። ፊልጶስም አፉን ከፈተ። ከዚህም መጽሐፍ ጀምሮ ስለ ኢሳይያስ ስለ ኢየሱስ ወንጌልን ሰበከለት። በመንገድም ሲሄድ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው አለው። ፊልጶስም በፍጹም ልብህ ብታምን ተፈቅዷል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላው የሚቆም ዘንድ አዘዘ። ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ፣ አጠመቀውም። ከውሃውም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ጃንደረባውም ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበርና። ፊልጶስ ግን በአዛጦን ተገኘ። ወደ ቂሳርያም እስኪመጣ ድረስ እየዞረ በከተሞች ሁሉ ወንጌልን ይሰብክ ነበር ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። እጅግ ደስ የሚል ታሪክ በምድር ላይ በክርስትና ጉዞ የመጀመሪያም የመጨረሻም ሆኖ የቀረ ታሪክ በመጽሐፍ ቅዱስ ወዶ ፈቅዶ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ ከራሱ አንቅቶ አመንጭቶ የተጠመቀ ማንም ሰው የለም። የተጠመቀው ማን ነው? ኢትዮጵያዊው ጃንደረባ ስሙ ባኮስ ይባላል። እስኪ ስሙን ጥሩት። ባኮስ የኢትዮጵያ መንበር የመጀመሪያው ሐዋርያ ባኮስ። ከእርሱ በኋላማ ሌሎች ሐዋርያትም መጥተዋል። ማትያስ መጥቷል፣ ማቴዎስ መጥቷል፣ እንድርያስ መጥቷል። ሦስቱ ሐዋርያት በኢትዮጵያ ምድር ተዘዋውረው አስተምረዋል። እስከ የት ይመስላችኋል? ብዙ ሰዎች አክሱም ተሰቅለው የቀሩ ይመስላችኋል። አፋር የደንከል በረሃ ሐዋርያው እንድርያስ የሰበከበት ቦታ ነው። ቅዱስ ማቴዎስ ከኑባያ ጀምሮ እስከ ሞቃዲሾ ድረስ ሰብኮበታል። መሀል ኢትዮጵያን ይዞ መሀልን ኢትዮጵያ ሐዋርያው ማትያስ ሰብኮበታል። ይህን ታሪክ ማን መዘገበው ነው? ሶስት ታላላቅ የሶስተኛውና የአራተኛው ክፍለ ዘመን የቤተ ክርስቲያንና የዓለም ታሪክ ጸሐፊዎች የሆኑት ሶስቱ ሊቃውንት አውሳብዮስ፣ ዮሐንስ አፈወርቅ፣ ሩፊኖስ። ታሪክ የምትማር ሁሉ እዚህ በቅርቡ አንዳንድ ነገር እየተቋቋምክ ከምን ይሄንን የጥንቱን ታሪክ እስኪ እየመረመርክ አምጣና አስረክብ ለትውልዱ። በእውነት እነዚህ የዚያ ዘመን ሐዋርያት መዝግበውታል። ኢትዮጵያ በእነዚህ ተሰብካለች። የእነዚህ ሁሉ ቀዳሚ ግን ኢትዮጵያዊው የአፍሪካ ሐዋርያ ጃንደረባው ባኮስ ነው። በጣም የሚገርም ነው። እስኪ በዚሁ በሐዋርያት ሥራ ታሪካቸው ከተመዘገበላቸውና ከተጠመቁ ባለስልጣናት አንድ የዚያን ሀገር ባለስልጣን ላስታውሳችሁ። የሐዋርያት ሥራ ምዕራፍ 10 ቁጥር 1 ጀምሮ ቆርኔሌዎስ ስለሚባል አንድ የመቶ አለቃ ታገኛላችሁ። ይህ ሰው በአይሁድ እምነት የሚያምን በምግባር በትሩፋት በጾም በጸሎት የሚኖር ሰው ነበረ። ጾሙንና ጸሎቱንም እግዚአብሔርም ተቀብሎለት ነበረ። በዚያ ዘመን በዚህ ሀገር እየኖረ ግን በጌታችን በኢየሱስ ክርስቶስ ትምህርት አልሰማም፣ አላመነም፣ አልተጠመቀም። ነገር ግን ክፋት የሌለበት ቀና ሰው ስለነበረ እየጸለየ ሳለ እግዚአብሔር መልአኩን ላከለት ይላል። መልአኩን ከላከለት በኋላ ምንድነው ያለው? አንተ ታደርገው ዘንድ የሚገባህን የሚነግርህ ሐዋርያ ጴጥሮስ የተባለ በዚህ ቦታ አለ። እርሱን ሰው ልከህ አስጠርተህ የሚነግርህን ሰምተህ ፈጽም አለው የእግዚአብሔር መልአክ። ኢትዮጵያዊ ጃንደረባ ግን እንደዚህ አይደለም። የተገኘው ራሱ ምን ሲያደርግ ነው? የኢሳይያስን መጽሐፍ ሲያነብ። እጅግ እኮ ይገርማል። የኢሳይያስን መጽሐፍ ያነባል። የእግዚአብሔር መልአክ ሄደና ፊልጶስን ወደ ሌላ ቦታ አሁን እንዳትሄድ ሂድ ወደ ጋዛ አለውና ወደ ጋዛ ላከው። ወደ ጋዛ ከሄደ በኋላ አሁንም የሚያደርገውን አያውቅም ፊልጶስ።
መንፈስ ቅዱስ መጣና ፊልጶስን በጆሮው አንድ ነገር ተናገረው። ሂድ ወደዚያ ሰረገላ አለው። ወደ ማን ነው? ወደ ኢትዮጵያዊው ጃንደረባ፣ ወደ ኢትዮጵያ፣ ወደ አፍሪካ ሂድ። ማን አለ? መንፈስ ቅዱስ። እየሰማችሁ ነው? የኢትዮጵያ ሃይማኖት የመጣው በሚሽነሪ አይደለም ወገኔ፣ በስንዴም አይደለም፣ በስደትም አይደለም። በማን ጥሪ ነው? በመንፈስ ቅዱስ ጥሪ። ማን ነው የላከለት? ሐዋርያውን የላከለት ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ሐዋርያው ፊልጶስን ለኢትዮጵያ ወንጌል እንዲሰበክ፣ ኢትዮጵያ በወንጌል ብርሃን እንድታበራ አነሳስቶ ላከው። ይሄን ያደረከ አምላካችን እግዚአብሔር የከበረ የተመሰገነ ይሁን። ከዚህ በኋላም ስታዩ በጣም የሚገርም ንጽጽርን ሁለቱንም ባለስልጣናት ነው የምናነጻጽረው። ኢትዮጵያዊ ባለስልጣንን ባኮስንና መቶ አለቃውን ቆርኔሌዎስን እያስተዋላችሁ ነው አይደለም እንዴ? ቆርኔሌዎስ መልአክ ተናገረው፣ ሄደና ጴጥሮስን አስጠራ። ቅዱስ ጴጥሮስ መጥቶ ያስተምረው ጀመረ። አስተምሮት አምነው እንኳን እንጠመቅ አላሉ እነርሱ። እንዲህ ያለ ቃል ካፋቸው አልወጣም። ኢትዮጵያዊ ጃንደረባ ግን ትንቢተ ኢሳይያስን እያነበበ ከተገኘ በኋላ ትርጓሜውን ሲጠይቀው ምን የሚል መልስ አቀረበ? የሚተረጉምልኝ ሳይኖር እንዴት ይቻለኛል? እጅግ ይገርማል እኮ። ለምን ይመስላችኋል ኢትዮጵያዊ ጃንደረባ እንዲህ የሚለው? በኢትዮጵያ ትርጓሜ ነበር ማለት ነው። ኦሪት፣ ነቢያት፣ መጻሕፍት ይተረጎሙ ይተነተኑ ነበረ። ዘንጥሎ በራስ ሥጋዊ ሐሳብ ብቻ ተረድቶ መሄድ አልነበረም። ኢትዮጵያ በሊቃናተ ኦሪቱን እያስተረጎመች ትማር ነበር እንጂ እንዲያው በስጋ ፈቃድ የሚመሩ ሰዎች አልነበሩባትም። እንዴት ያለ ታሪክ ነበረን በእውነት! ይሄን ያደረገ እግዚአብሔር የተመሰገነ ይሁን። ይሄ ልምድ ባይኖር እኮ ይሄን አይጠይቅም። ሌላ እዚህ ላይ አንድ እግረ መንገዳችሁን አንድ ታሪክ አስታውሱ። ነቢዩ ኢሳይያስን መጽሐፍ ያነብ ነበር ማለት በሌላ ቋንቋ ምን ማለት ነው? መጽሐፍት በሙሉ በኢትዮጵያ የብሉይ ኪዳን መጽሐፍት ነበሩ ማለት አይደለም ወይ? ኢትዮጵያዊው ሲያነባቸው የተገኘው እኮ በኢትዮጵያ የብሉይ ኪዳን መጽሐፍት ስለነበሩ ነው። አንዳንድ ሰዎች ቋንቋው የኛ ላይሆን ይችላል በምን ይታወቃል ይላል። አንድ ትልቅ አብይ መከራከሪያ ግን አለ፣ ወይም ማያሰናዝር ማስረጃ አለ። ኢትዮጵያ ውስጥ ብሉይ ኪዳን በሙሉ በእኛ ቋንቋ ለመኖራቸው ምስክሩ መጽሐፈ ሄኖክ ኢትዮጵያ ውስጥ መኖሩ ነው። ለምን? በዚያ ዘመን መጽሐፈ ሄኖክ የትኛውም ዓለም ላይ አልነበረም። አሁንም ዓለም መጽሐፈ ሄኖክን ያገኘው ከኢትዮጵያ ብቻ ነው። ባይሆን አንድ ነገር አረጋግጠዋል። አርኪኦሎጂስቶች በኢየሩሳሌም ሲቆፍሩ ካገኟቸው ጥቅል መጽሐፍት መካከል አንዱ መጽሐፈ ሄኖክ ነበር። ያ ተተርጉሞ ሲታይ ቁርጥራጩ በትክክለኛ ሆኖ የተገኘው ከኢትዮጵያው መጽሐፈ ሄኖክ ጋር ነው። እንዲህ ምስጢሩን የሚጠብቅባት ሀገር ያደረገልን አምላካችን እግዚአብሔር የተመሰገነ ይሁን። ተመልከቱ፣ ታሪካችን እጅግ ሰፊና ጥልቅ ነው። ኢትዮጵያ ሀገረ እግዚአብሔር ናት የሚባለው ከንቱ አይደለም። ዝም ብሎም አይምሰላችሁ። በእውነት እግዚአብሔር ኢትዮጵያን የሚረዳበት ምክንያትም ብዙ ነው። በእውነት ዛሬ እሱን ነው የምንመለከተው። አንደበቴን የኔን ያከናውን፣ የእናንተንም ልቡና እግዚአብሔር ይክፈት። ወገኖቼ፣ ኢትዮጵያዊ ጃንደረባ ግን እንደ መቶ አለቃው እንደ ቆርኔሌዎስ ብዙ ቀን እየተማረ ዝም አላለም። ትርጓሜው ከተነገረው በኋላና ምስጢሩ ከገባው በኋላ ኢትዮጵያዊ ጃንደረባ ውሃ እንዳየ ተመልከቱ። የመንግስተ ሰማያት በር ጥምቀት መሆኑን በዚያ ፍጥረት ተረድቶ ሰረገላ ላይ ያለ መንገድ ላይ ያለ ልቡን ያውቃላ መንፈስ ቅዱስ የላከለት በእውነት እዚያው ያለ እነሆ